ሁለት አርጊ ከቀድሞ ሁለት አሁን ቅድም ወጥቶ የነበረውንና ያውኑን ባሮንጋዴ ይሄንና አንድ ባሮንጋዴ ሽፎን ስንት ነው የምትሉ? ሽፎን ለስድስት ሰው የሚሆን 270 ብር ከነገበሩ። ለአንድ ሰው የሚሆን 50 ብር ከነገበሩ። አዎ ለአንድ ሰው የሚሆን 50 ብር። ኦኬ ደግነሽ ወይ 3 ሽፎን ወስደሻል? ያ ኦኬ 3 ስንት ነው? 150 ኖ ለስድስት ሰው ያልሽውን እኮ ነው እንድታካፍይ ነው። የለም 5 ብር እኮ ነው ልዩነቱ። ግን እንደዛ አይሆንም ለስድስት ሰው ሲሆን ለሽ አሁን ደግሞ ያለ እንደዚህ ከሆነ አንዱን ፍሬ ሲጥኝማ የመጀመሪያውን ብቻ እኔ ያንን እንደሱ ኦኬ እሺ አንዱን ፍሬ ነው ኦኬ ጨረሽ ከእንደገና ቁጥር ነው ታላስ እንትን ላድርግልሽ አለቀ 4 ሺህና 1 ሽፎን 2 ይታ yes እሺ ማለት እሺ ነው ጨረሳችሁ ቶሎ እንዲያመጣ ታረጊም እንደ ላይ ልይ ፕሊዝ ያመጣ እና ስለሽማ እንትኑንም ላክልኝ ብዬሻለ እንዴ ጓጋራ አላመጣሽልኝም አልነበረኝም እኮ ማሬ እሺ የባለፈውስ የነበረው አሁን ትፈልጋለሽ ያላ አርጌ ሽፎኑ እኮ ነዶ ነው ማሬ ሽፎኑን ለብስሽ አሳይ የምትይው እንትኑ ነው ነዶ ነው አልተሰፋም ቱታውን በደንብ አሳይኝ የምትይው ይሄው ለብሰዋል ለብሰው እያይቻለኝ ላይልዬ በዋትስአፕ ላውላሽ እየወጣው ነው ልጅቷ እያስቸገረችኝ ነው እሺማ ኦኬ አደ ኦኬ ወጣች አዎ የምር ነው አንዱ ለአንድ ሰው የሚሆን 50 ብር ግን አልተሰፋም አሁን ተራው የኔ ነው እኔ ነኝ ኧረ የኔ ነው እኔ ቆይቻለሁ 05 ከኔም ብቻ ወደ ቁጥሩ አይደል 58 ሽንግል እርግጠኛ ነኝ 25 ነው ከፊት ለፊት አዎ እሺ 00 ሌላ እስካሁን 28 ማለት ነው ከሁላችሁ እዚህ ካላችሁ በስተ ከላከችው ቀድማ የላከችው ሲፋን ናት። ከሲፋን ቀጥሎ በድሪያ ነች። ከበድሪያ ቀጥሎ ከድጃ ነች። ከድጃ ቀጥሎ ሲንካያ ምናምን ነች። እኔ ሁሉንም አውቃለሁ። ቀድሞ የላከ ከስር ነው ቁጭ የሚለው ምንድን ነው የምትንገበገበው? እኔ አላዳ ያለ መጀመሪያ እዚህ ጋር ያሉትን አስተናግጂ። አሎ 5800 ሰላም ነው ሌላ አልሐምዱሊላህ። እኔ የምልሽ በቀደም ሽፎን እፈልጋለሁ ያልኩሽ ልጅ ነኝ። እዚህ ገብተሽ ሽቲ መርጠሽ ሽፎን የቀረሽ? ኖ አልመረጥኩም። ምንም ያደረግሽው ሽፎን አይቼ ነው እንጂ። ኦኬ የትኛውን ሽፎን ፈልገሽ ነው? እስከ ውስጥ ልብሱ። አዎ የትኛውን ከለር ፈለግሽ? ያለውን ከለር ብቻ አልመረጥኩም። ገቢያ ላይቭ ላይ መሪ በከለር አለ። ይሄ ቱታ በጣም አሪፍ ነው። እሺ 05 ብለሽ ስንት ነው? ኦኬ 28 ከዛስ? ከእንደገና ጻፊ ውዴ። እሺ 05 58 00 ኖ 05 58 51 ጨምሩላችሁ። እሺ 00 28 የት ነሽ? ዱባይ። ኦኬ ምን ላድርግልሽ? ሽፎኑን አሳይ። ሽፎን የምትፈልጉ ልጆች በሌላ ጊዜ በነጩ አይደለም እሱ አይደለም።
መጀመሪያ ጠልበሽ ከሆነ በቃ የሌላ ቀን ትጠልቢያለሽ። ሽፎን ጨመሬልኝ አልሽውል። አዎ ግዴታ ዛሬ ብቻ አይደለም፣ ሌላ ቀንም አለ፣ ነገም ተነገ ወዲያም አለ። አንድ ሽፎን 70 ብር ነው የሚሸጠው እዚህ በኋላ። ከዛሬ በኋላ አንድ ሽፎን 70 5 ነው የሚሆነው። ወላሂ ጨመረ እንደ ከዋናው የትኛው የፈለግሽው ቡኒ? አዎ እሱን አድርጊ። ወላሂ በጣም ዋና ይልካል። ኦኬ በገፍ ነው የመጣው። ይሄንን አንድ በብዛት መጥቷል እንደ ዛሬ። አንድ ጨምሪ ውዴ። ጦርነቱን ከፍቷልና በቃ ይሄ አንድ ጨምሪ። በሱ ከለር አይደለም በሌላ ይሄ እንዳለ አይደለም እንዲመጣረኝ ሁለት አባ ነው የቀረው። ከዚህ ቀጣይ ሲያስገባ 65 ብር ነው አንዱ በትንሹ። በአሁኑ አንቺ ምንድን ነው አሁን አንቺ ይሄ አንድ ግን አንድ ጀምር እንግዲህ ምን ይደረጋል? አዎ አዎ አድርጊ። ሁለት ይበቃል። ሽቲው በእናትህ አንዴ ብቻ ልሽ እንትን እያጨናነች ነው ሰው ገቢ አራት ተረጋጉ። 4 ሽቲ ነው የምፈልገው። ረዥሙ ተረጋጉ ማለት አንዴ ተደራጅታችሁ ወስዳችሁ የተለያየ አንድ ላይ ወስዳችሁ መከፋፈል ትችላላችሁ። እሺ እሱን አድርጊ። 200 ቢያንስ እስከ 290 ብር ነው የሆነው የስድስት ሰው ማለት ነው። እንደዛ መውሰድ ትችላላችሁ። ተመሳሳይ ማነው ቢያንስ 6 ብትሆኑ 6 አይነት ታዙ ያንን መከፋፈል ነው። የተለያየ ከለር ነው። አጥር አልፈልግም። እሺ አድርጊ። ጥቁር የለም። የአንድ ቀን አይቼ ነበር። በእናትሽ ለተኛ ነው አስገቢኝ። በቃ ተኝ። ሰዓትም የልብሽ ከሆነ ተኝና ነገ ስራሽን በጊዜ ጨራሽና ነይ ቶሎ በሰዓቱ ማለት ነው። እንቅልፍሽንም አተሽ ወይንም ላይ ደስሽ ይችላል። አልፈልግም እሱ ጨምሪ። ገዝት ያላችሁት ታሳልፋ ከሆነ ትግባ። መኪያ ገብታ ነበር እንደ ቅድም መኪያ ይሄ ማለው ይሄ አለው ትንሽ አለው አስገቢያት እና ሾ ጨምሪ። ልትፎን እያለች አራት የሌሊት ልብስ። እሺ ምንድን ነው ታውቂሽ? ኤክስኤል የቱ ሚዲየም አለው የምትይው የቱ ማሪ? ቱታውን የለበሰችው የለውም ፍሪ ሳይዝ ነው። ኤክስኤል ሁለት አለ። የኋለኛው ነጭ ቱታ ግን አለው። እሱ መቶ ብር ነው ወይስ በፍሬ ለመግዛት የምትፈልጊው? አይ በፍሬ 40 ብር የቱ ይመችሻል? ኦኬ 300 ብር አድርጊ። ደስ ግቢና ጠይቂ። አሳየኝ የምትይው ደስ ገብተሽ የምታሳይሽ። ዛሬ ባትገቡ ነገ ትገባላችሁ በጊዜ። አይ ነጩ አልፈልግም። እሱን አድርጊ። ፒንክ የለም። ፒንክ የለም። ለሱ ወይ ጥቁር ከነሻርቡ ያለው ጥቁር አድርጊ። ትንንሽ ሻሾች እሱን ሁለት አድርጊ። ይታለች ፋኑ ይታለች። አንዱ 50 ብር 10 ብር ነው። ትንንሾች 5 ብር ያቸው ገደን በላችሁ። ያ ፋኑ ትናንትና ነው ከትናንት ወዲያ ኔትወርክ ደግሞ አይሰራም። ፋኑ የነሽ ያለች አንዱ የቱ ከለር ጥቁር አለ። ጥቁርና ሻሽ 10 የለበሰችው 50 ድርሃም እኔ 50 ብር እያለ ሽቲው 60 ብር። አሁን ሰው እንዳታስገቢ እዚህ ጋር ያሉትን ሆኖ 100 ብር። ቱታ ከኋላ ያለው ቱታ ስንት ነበር ያልሽው? የለበሰችው 50 ድርሃም። ከኋላ ያለው ቱታ ሱፍ ነው። 330 ብር 85 ብር ነው። ቱታ አሪፍ ቱታ ነው። ይሁን በገዙ ትጠቀማላችሁ። ኋላ
የለበሰችውም ለብርድ በጣም አሪፍ ነው። ለሀገራችን ብርድ ሞቃታማ ነው፣ ለስለፋ ነው፣ ቅልል ያለ ነው። ሻሹን መርቂ እስቲ ማለት ተገባች ችግር የለውም። እሷ ለእሷም ብቻ ፈልግና ሌላ ጊዜ እንገዛለሁ። አስገባታለሁ ደግሞ የተቀነሰልሽ ከሁለት ሽፎን 30 ብር የተቀነሰልሽ ከሁለት ሽፎን ዛሬ ለማስታወቅ ነው የሰራሁት። ተሳስቼ ነው። ብዙ ጊዜ እሳሳታለሁ። እንዴት ታሳመጣ ወላሂ ወዲህ ጨረሽ መሰለኝ ማለት ጸሎት አድርጉ። ለመግባት ጸሎት አድርጉ። እኔን አስቀድመኝ በሉና ዱዓ አድርጉ፣ ጸሎት አድርጉ። ትገባላችሁ። እሺ በቃቸው። አመሰግናለሁ።